ሰላም ጤና ይስጥልኝ የማርና ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ባለፈው ከማሪና ጋር አንድ ቪዲዮ ሰርተን ነበረ። ካሳሁን እባላለሁ፣ እንደምታስታውሱ ተስፋ አለኝ። አንድ ቪዲዮ ከማሪና ጋር በአጋጣሚ ተገናኝተን ሰርተን ነበረ። ከስንት ጊዜ በኋላ ማሪናን አግኝቻት ተደስቼ ደስ ብሎኝ እና ከዛ ወደዚህም ፋሚሊ ጋር እንዲሁም እየተገናኘን አንዳንድ ነገሮችን አውርተን ነበረ ከማሪና ጋር እና በቃ በጣም ደስ የሚል ጊዜ አብረን አሳልፈናል። ዛሬ የመጣሁት እንዲሁ በእናንተ ፊት ማሪናን ፕራንክ ለማድረግ ነው እዚህ የተገኘሁትኝ እና እስከ መጨረሻ አብራችን እንድትሆኑና እሷን ሪያክሽን የምታደርገውን ነገር የተለየ አክት ምን እንደምትል ምን እንደሚሰማት ለማየት ነው እዚሁ በእናንተ ፊት የተገኘሁትኝ እና ምንድን ነው አብረን ስናሳልፍ ብዙ ነገሮችን እንደዚህ ቤትም ከቤት ውጭም ከፋሚሊ ጋም ስለሚያውቋት ብዙ ጊዜ አብረን ስናሳልፍም በጣም ደስተኛ ሆና እሷም ከስንት ጊዜ በኋላ ከረጅም ጊዜ በኋላ ከፋሚሊ ጋር ተቀላቅላ ደስ ብሏት የሆነ ደስተኛ ሆና ምናምን አብረን አሳልፈናል። ያው በጣም አብሮ አደግ ጓደኛዬ ደስ ምትል በጣም ማከብራት ጓደኛዬ ነች። ቤተሰቦችም በጣም ያከብሯታል እና ዛሬ ምንድን ነው ፕራንክ ላረጋት ያሰብኩትኝ አንደኛ ቤተሰቦቼ እንዳልተቀበሉኝ ደስተኛ እንዳልሆኑ የአረብ ሀገር ቆይታ ስለመጣች በቃ ደስተኛ እንዳልሆኑ ከዛ ውጭ ደግሞ እኔም እስካሁን ድረስ በነበረን ቆይታ ደስተኛ እንዳልሆን እንደ ድሮ ልትሆንልኝ እንዳልቻለች እሱን ነገር ለመናገር ነው በሚለው አድርጌ ምናምን ፕራንክ ለማድረግ ነው የመጣሁትኝ እና የሚሰማትን ስሜት እስኪ አብረን እናያለን። ከዚህ በኋላ ደግሜ እንደማላገኛት እንደ ድሮ ልትሆንልኝ እንዳልቻለች ባህሪዋ ሁሉ ነገሯ እንደተቀየረብኝ ከኔ ጋር ባህሪዋ ሁሉ ነገሯ አብሮ ሊሄድ እንዳልቻለ እነግራታለሁ። ቤተሰቦችም ደስተኛ እንዳልሆኑ አድርጌ እነግራታለሁ። የምትለኝን ነገር እስኪ አብረን እናያለን። በእርግጥ እኔ ሳስበው በጣም ማለት በቃ እኔ እንጃ ይጨንቃል፣ ይከፋል። የሚሰማ ስሜት አንዴ ከብቸኝነት ቢያንስ እኔን አግኝታ ደስተኛ ሁና በአጋጣሚ ተገናኝተን ደስተኛ ሁና የተወሰኑ ጊዜዎችን አብረን አሳልፈን ዛሬ ላይ ደግሜ እንደማላገኛት ስነግራት የሚሰማትን ስሜት ሳስበው በቃ እኔ እንጃ አላቅም፣ ይጨንቃል፣ በጣም ነው የሚጨንቀው። እስቲ እንግዲህ ብቻ ቀጥሬያታለሁ ዛሬ ትመጣለች አሁን ብዬ አስባለሁ። ያው ሰዓት አክባሪ ናት፣ ሰዓት ላይ በጣም ጎበዝ ነች፣ ሰዓት አክባሪ ነች እና በሰዓት ትደርሳለች ብዬ አስባለሁ። እና እስኪ እንጠብቃትና አብረንም የሆነውን ነገር አብረን እናያለን። ካሜራ እንዳለም አታቅም። በእርግጥ እሷ መጀመሪያ ቀን ስታገኘኝ ያኔ ቪዲዮ ስንሰራ በካሜራ ፊት ነበር አጋጣሚ የተቀበለችኝ፣ አይታችኋል። እና ዛሬ እኔም በእናንተ ፊት በካሜራ ፊት ነው ፕራንክ ምሰራት አብረን እንድናይ ሁኔታዋን ሁሉ ነገሯን አብረን ለማየት ለሱ ብዬ በካሜራ ፊት ነው ሁኔታዋን እንትን ለማለት የፈለግኩትኝ እና እስኪ አብረን እናያት፣ እንጠብቃትና የምታረገውን ነገር አብረን ነይ። እየመጣች ነው፣ ከርቀት አይቻታለሁ። እየመጣች ነው ማሪና። ማሪና እንዴት ነሽ? ሰላም ነው? ደህና ነው። ኮስተር አልክብኝ። ደህና ነሽ? ኧረ ካሜራ እንዴት ነሽ? አለሁልሽ። ሰላም ነው? እግዚአብሔር ይመስገን። ጉንፋን ይዞኛል፣ በጣም ይቅርታ። ቤተሰብ እንዴት ናችሁ? ደህና ናችሁ? ዛሬ ጉንፋን ይዞኛል፣ ድምጼም ተዘግቷል። እንዴ ምን ሆነ ነው ማለት? ምን ነው ጠፍተህ? አንደኛ ጠፍተህ ነው የመጣኸው፣ ሁለተኛ ካሜራ ይዘሃል። ወደዚህ እስቲ ወደ እኔ ይመለሳልና ወደዛ ዙሪ ዞር ልበልሽ። በጣም ይቅርታ። በቁጣን የተቀበልከኝ? አራን አልተቆጣው። ለምን እቆጣለሁ? ደህና ነሽ? አልተቆጣም። ቤተሰብ ዛሬ ተቆጥቷል። ለምን መሰለሽ የቀጠሩሽ አንድ ቁም ነገር ያው ነገር ልነግርሽ ስለፈለኩኝ ነው ዛሬ እዚህ ያገኘሁሽና ጊዜሽ እንዳልተሻማሽብሽ ተስፋ አድርጋለሁ። ዛሬ ለትልቁም ነገር ነው የፈለኩሽ። ምን ይሁን እስቲ ያ ትልቁም ነገር ግን ምንድነው? አልጣምከኝም፣ አልተመቸኝም። ከስንት ጊዜ በኋላ ተገናኝተን በቁጣኔ ተቀበልከኝና ከስተር ብለሃል። ሰላምታ አሰጣጥክም ብዙም አልተመቸኝም። ቤተሰቦችሽን ግን ሰላም በያቸው። ለማንኛውም እኔማ ብያቸዋለሁ እኮ
ታናናቸው ቤተሰብ ጉንፋን ይዞኛል። ለድምጼ በጣም ይቅርታሽ። እኔ እንኳን ምንም የተቆጣሁት ነገር የለም። ዛሬ የፈለኩሽና ትልቁና ዋናው ምክንያቴ ማሪና ምንድነው አንዳንድ ነገሮች በቃ ማለት አልተመቹኝም። ያንቺ ባህሪ ድሮ ከነበረን ማንነት የነበረን ነገርና አሁን ላይ እያደረግሽ ያለሽው ነገር ከኔ ጋር ሊሄድ በፍጹም አልቻለም እና በጣም ይቅርታ ማለት ከዚህ በኋላ አብረን ባንሆን አብረን ባንቀጥል በጣም ደስ ይለኛል። ይሄን ልነግርሽ ነው የፈለኩሽ ማሪና። እንዴ ማለት ምን ማለት ነው? ምን ያስቃል? ለምንድነው አብረን ማንቀጥለው? ማለት ምንድነው? ምን ችግር ተፈጠረ? ኖ እኔ ላብራራልሽ አልፈልግም። ምንም ነገር እንደዚህ ማብራራትም ምንም አልፈልግም። ነገርሽ እኮ ምንም በቃ እንትን ነገር የለውም። ድሮ የነበረን ነገር ነበረ፣ ያሳለፍነው ያወራነው ብዙ ነገሮች ነበሩ። እሱ ነገር ደግሞ አሁን ላይ ምንም አሁን ፋሚሊ ጋርም ሂደናል፣ እንደዛ አብረንም የተገናኘ ሻይ ቡና ያልን አውርተናል። ወደ ድሮ ማንነታችን ለመመለስ አንዳንድ ነገሮችን ተጫውተናል፣ አውርተናል። ግን የድሮ ማሪና አይደለሽም እና የአረብ ሀገር ሂደሽ ስትመለሽ ጸባይሽም ሁሉ ነገርሽም ተቀይረዋል እና ከኔ ጋር ደግሞ እሱ ሊሄድ አይችልም። በጣም ይቅርታ በቃ መለየት አለብን። መች ተገናኘን? ከዛን ጊዜ ጀምሮ እኮ አልተገናኘንም። የዛኔ ተገናኘን፣ ከዛም በኋላ አልተገናኘንም። የኔም ባህሪ መቻ ጥንተ ነው ባህሪሽ ከኔ ጋር አልሄድም የምትለኝ? አልተገናኘንም ማለት ፋሚሊ ጋር ይዤሽ ሄጃለሁ። ከዛ ውጭ ደግሞ ሻይ ቡና ብለናል ምናምን። ከዛ ባለፈ ከተገናኘን በኋላ ወይስ ከዛ ድሮ? ስለ ድሮ ነው እንደምታወራው እንዴ? ምንድነው ለማጥፋፋት ቤተሰቦችሽ ለማዋሸት እየሞከርሽ ነው እንዴ? ምን ለማለት ፈለገሽ ነው? ለማንኛውም እኔ ይቅርታ ማብራራት ምንም አልፈልግም። ከዚህ በላይ ማብራራልሽ ነገርም የለም። ከዛ ውጭ ደግሞ አንደኛና ትልቁ ነገር ምንድን ነው እኔ ብቻ አይደለሁም። የኔ ብቻ ቢሆን ኖርማል ነው። ግን ፋሚሊ እንኳ በቃ ደስተኛ አይደለሁም ከአንቺ ጋር እንደሆን ከአንቺ ጋር እንድቀጥል ደስተኛ አይደለሁም ፋሚሊ። በጣም ይቅርታ። እንዴ አይ ግራ እያጋባኸኝ ነው። ምንድን ነው እያወራህ ያለውን? ግን እያወቀው ነው ታውቀዋል የምታወራው ነገር? ነገርሽ እኮ ማሪና፣ ከዚህ በላይ ማብራራት አይጠበቅብኝም። ከኔ አልፎ ፋሚሊ ለራሱ ደስተኛ አይደለም እያልኩሽ እኮ። በምን ጉዳይ? ቆይ ምን አርጌ ምን አጥፍቼ ነው? በቃ ባንቺ ደስተኛ አይደለም። ምን አርጌ? እስቲ በቂ የሆነ ምክንያት አቅርብልኝ። በቂ የሆነ ምክንያት ንገረኝ። ምን አርጌ ምን አጥፍቼ ነው ፋሚሊ ደስተኛ ያልሆነው? በኔ ጉዳይ ምን አይቶብኝ ነው? ምን አርጌ ነው? ማለት ያጠፋሁት ነገር የለም እኔ እንደማውቀው ከሆነ እንግዲህ ከረጅም ጊዜ በኋላ ተገናኘን። አንዴ ነው የተገናኘ ነው፣ ድጋሜም አልተገናኘንም። ስለ ባህሪያችንም ራሱ ምንም እንግዲህ እኔም አሁን ላይ ያለሁበትን ባህሪ አንተም ታውቃለህ ብዬ አላስብም። እኔም አላውቀውም ያንተን ባህሪ አሁን ላይ ማለት ነው። ምክንያቱም ከረጅም ጊዜ በኋላ ነው ቆይተን የተገናኘ ነው። ቢያንስ 3-4 አመት እንደዛ አካባቢ አይሆንም። እኔ ምንም ማስታውሰው ነገር የለም። ምክንያቱም በቃ እኔ ነገርሽ እኮ ከዚህ በላይ ማብራት አልፈልግም። አይገባሽም እንደ አንቺ ለምንድን ነው እንዴ? አማርኛ እኮ ነው እያወራሽ ያለሁት። አረበኛ መስሎሽ ነው ግራ የገባሽ? አማርኛ እኮ ነው ያወራሁት። እየቀለድክ ነው? ምን ማለት ነው እየቀለድክ ነው ማለት? እየነገርሽ ነው እንዴ? በቃ ከዚህ በኋላ ስልኬ ጋርም እንዳትደውይ ላገኘው ብለሽም እንዳትመጭ ካሳውን ብለሽ በቃ የራስሽ ህይወት በራስሽ መንገድ የምትፈልጊው ጓደኛ የምትፈልጊው ነገር ቀጥይ። ከአንቺ ባህሪ ጋር የሚሄድ አይነት ሰው ቀጥይ። ስለነበረን ጊዜ ከልብ አመሰግናለሁ። በቃ ለዚህ ነው የጠራኸኝ? አዎ እንደዛ አጣድፈ እንገናኛልከኝ ለዚህ ነው? አዎ በቃ በዛ ላይ ደግሞ በሁኔታዎች ደስተኛ ነው ትመስዩ። ምክንያቱም በቃ የሆነ ሳቅሽ ምናምን እኔ እንደውም በጣም የሆነ ለመናገር ሁሉ እኔ እኮ የሳኩት ለምን መሰለህ? አንደኛ ነገር በቂ የሆነ ምክንያት አይደለም ያቀረብክልኝ። ምክንያት እኮ ያስፈልጋል። አሳማኝ ነገር አይደለም እና ደንግጫለሁ፣ ግራ ገብቶኛል። ለዛ ነው የሳኩት። ቤተሰብ ምክንያት አያስፈልገውም። ምክንያት ምንም አይነት ምክንያት አያስፈልገውም። ነገርሽ እኮ ምክንያት አያስፈልገኝም። እኔ አንቺን ለመቅረብም ለመራቅም ምክንያት አያስፈልገኝም። በቃ ድሮ ጓደኛ ነበርሽ፣ 5 አመት ቆየሽ፣ ተለያየን። ስለዚህ ዛሬ ላይ ምንም አይነት ምክንያት አያስፈልገኝም። ምንም ነገር ማለት ነው። በቃ እኔ ነገርሽ ያለውን ነገር ነገርሽ እኮ። አንቺ ምንድነው እንደዚህ እንትን የምትይው? በቃ እርግጠኛ ነህ? ከልብ ነው እያወራክ ያለከው እንዴ? እኔ በጣም ግራ እያጋባኸኝ ነው። በሰላም ነው? ምን ሆነሃል? ችግር አለ ወይስ ዝም ብለህ ምክንያት ፈልገህ ነው? የመራቅ ምክንያት ፈልገህ ነው? ማሪና ይኸውልሽ፣ ለማባበል ለማስተባበል ወይም ደግሞ የኔ ብዙ ነገሮችን ማውራት አልፈልግም። እኔ ኖርማል እዚህ በካሜራ ፊት ሌላ ነገር ማውራት ስላልፈለግኩ ነው እንጂ አንቺ ብዙ ነገር ያደረግሽ ነው። እሱ ነገር ደግሞ ከኔ ጋር አይሄድም። ስለዚህ መለየት አለብን በሰላማዊ መንገድ። ይሄን ነው ያልኩሽ። በቃ
ሌላ ነገር ምንም እንትን ማለት እኮ አይጠበቅብሽም። ተናደ ነው የመጣኸው? በእርግጠኝነት ከሰው ጋር ተጣልተሃል። ምን ሆነሃል? እስቲ ንገረኝ። ከሰው ጋር ተጣልተህ ነው የመጣኸው? አይ ትክክል አይደለም። የሆነ ያስቀየመ ሰው አለ። ከሰው ጋር ተጣልተህ ነው የመጣኸው። ትክክል አይደለም። እና ስመስለኝ የዛ ሰው ንዴት ነው እኔ ላይ እየተወጣከ ያለከው። በቃ ስለነበረ እንደዛ ነው እየመሰለኝ። እሺ እኔ እንደዛ ነው እየመሰለኝ ያለው። በቃ ከዚህ በላይ ምንም ነገር ልነግርሽ አልችልም። ምንም ነገር ልልሽ አልፈልግም። የሆነ ማለት ሳወራሽ እውነትም በቃ ሁሉ ነገርሽ እንደተቀየረ እዚህ ጋር ይታወቃል፣ ያሳያል። እና ስለነበረን ጊዜ ከልብ አመሰግናለሁ። የራሴ ጥፋት ነው። ምክንያቱም 5 አመት 6 አመት የትም ቆይተሽ የት እንደነበርሽ እንኳን በደንብ ማላቀልሽ ከየትም ብለሽ መጥተሽ ዛሬ ላይ እንደዛ አብረን ምናምን ስናሳልፍ የራሴ ጥፋት ነው። መቅረብም አልነበረብኝም፣ ወደ አንቺ ህይወትም መግባትም አልነበረብኝም። እና በቃ እኔ በጣም ግራ እየገባኝ ነው፣ እየደነገጥኩኝ ነው፣ ግራ እየገባኝ ነው፣ በእውነት ግራ እያጋባኝ ነው። ለማንኛውም ይኸውልህ መራቅን ከፈለክ ማንም የሚያስገድድ ሰው የለም፣ መራቅ ትችላለህ፣ መብትክ ነው። ነገር ግን በቂ ምክንያት ብታቀርብልኝ ጥሩ ነበር። በቂ የሆነ ምክንያት ማለት ነው። ማለት አሳማኝ ነገር ከዚህ በላይ ምንም ነገር እኮ መናገር አይጠበቅብኝም። ከኔ አልፎ ተርፎ ቤተሰቦቼ ለራሱ ከኔ ጋር እንድትሆኝ አይፈልጉም። አንቺ ለምንድን ነው የማይገባሽ? በምን ጉዳይ ደረሰ? የኔና አንተ ጓደኝነት ቤተሰብ ጋር በምን አደረሰው? ቤተሰቦቼ አታውቂያቸው? አንቃችኋለሁ፣ ግን ምን አገናኘው ነው? ምን አገናኘው? እኔ እኮ አሁን እያልኩ ያለሁት ምን አገናኘው ከቤተሰብ ጋር? ይሄ የኔና አንተ ጓደኝነት ነው። ከዛ ውጪ ከቤተሰብ ጋር ምን አገናኘው? ሲቀጥል ደግሞ በጣም እየተቆጣህ እኮ ነው፣ ታውቀዋል ስታወራኝ። ቻው በቃ አልኩሽ እኮ በቃ ሂጂ በቃ። ስለነበረን ጊዜ ከልብ አመሰግናለሁ። መሄድ ትችያለሽ በቃ። እኔ እዚህ ሌላ ሰው የምጠብቀው ሰው አለ። እስኪስ ምን እንደፈለግ የምጠራኝና ስትፈልግ የሚሄድ አይነት እቃ እኮ አይደለሁም እኔ። አስበሃል እኮ በቃ ከዚህ በላይ መሄድ ትችያለሽ አልኩሽ እኮ። ለምን ጠራኸኝ መጀመሪያ? እንደዚህ መሄድ ትችያለሽ እያልክ የምታንቋሽሸኝ ከሆነ ለምን ጠራኸኝ መጀመሪያ? ለምን ጠራኸኝ? አርፌ ቁጭ ካልኩበት በቃ እሺ እኔ ሄዳለሁ። አንቺ ማትሄጂ ከሆነ እኔ ራሴ ሄዳለሁ። እሺ ከቻልሽ ሂጂ። እኔ ግራ እያጋባኸኝ ነው እኮ ነገር። እኔ መሄድ እችላለሁ። እኔ እንደውም አልሄድም። ሂጂ ብለኸኝ አይደለም እኔ የምሄደው። አልሄድም። ለምን ነይ ስትለኝ መጣሁኝ። ሂጂ ስትለኝ ዝም ብዬ የምሄድ እኔ ከፍት አይደለሁም። ዝም ብዬ አልሄድም። ሂጂ ስላልከኝ አልሄድም። መሄድ ትችላለህ። ቤተሰብ ያዝልኝ በቃ። እዚህ ጋር ፍራንክ ነበር ማሪና፣ ስለነበረን ጊዜ በጣም ይቅርታ። ወይኔ ማሪና በስመ አብ በጣም ትከራከሪያለሽ፣ ጎበዝ ነሽ ግን። ፍራንክ ለኛ እንዴ ፈጣሪ በቃ ይቅርታሽ። ፍራንክ ነበረ። ስለነበረን ጊዜ በጣም በጣም ደስተኛ ነኝ። ከኔ አልፎ ተርፎ ደግሞ ልንገርሽና በዛው አጋጣሚ ቤተሰቦች ለራሱ በጣም ደስተኞች ናቸው በአንቺ። በጣም ደስተኛ ነበርን እና በቃ ለፍራንክ ነው ፋሚሊ። ለሌላ ጊዜ ያላትን ስሜት አይቻቸዋል። ሌላ ጊዜ በሰፊውና በትልቁ እንመጣለን። የዛሬው ፍራንክ ነው እንግዲህ ያው ያላትን ስሜት አይታቸዋል። ምን ትያለሽ? አረ በእግዚአብሔር እንዴ! እኔ ካሜራ እንደማትወድ ነበር እኔ የማውቀው። ገና የዛን ቀን ራሱ ሳላስፈቅድ ካሜራ ላይ ስላስገባው የደበረ ኩላ መስሎኝ ነበረ። ጭራሽ ካሜራ ደቀነ ምናምን ፕራንክ መስለኛል እንዴ የሌለ ጓ ምናምን ብለ። እኔ ደግሞ ስመጣ በስራ ሰላም ይለኛል ብዬ ሳስብ ጭራሽ እንደዚህ ነው ሰላም ያለኝ። ቤተሰብ አይታችሁታል። አይ በእርግጥ ልክ ነሽ፣ ግን ምንም በቃ ማለት ምንም አልደነገጥሽም እኮ። ግን ምንም በቃ አልተሰማሽም አንዴ አይደለም። ምክንያቱም ታለቅሽ ምናምን ነበር ሁሉ መሰለኝ ነው። በቂ አይደለም ያቀረብክልኝ ምክንያትና አንቺ እኔ ጓደኛሽ አይደለም እንዴ? የሆነ ፍላጎት ምናምን የሆነ ነገር የለም እንዴ? አረ እኔ ስንት ነገር እያሰብኩ አንቺ በስማም እንደዚህ እኔ መታለቃቅሽ የሆነ ነገር የምትይ ሶፍት ምናምን እያልኩ እኔ ሶፍት ሁሉ እኮ እንዴ ምን አስበሽ ነው? ይዤ እኮ ነው የዞርኩትኝ ስንት ነገር አስቤ አንቺ በስማም። አይ እኔ ለምን መሰለኝ ያልደነገጥኩት? ብዙም አልደነገጥኩም እውነት ለመናገር ምክንያቱም በቂ የሆነ ምክንያት አይደለም ያቀረበልኝና ሲቀጥል ደግሞ ቅድም ብያለሁና አልተገናኘንም ረጅም ከዛን ጊዜ ጀምሮ አንዴ ተገናኘን። ከዛም በኋላ አልተገናኘንም እና ምንም ያወራነው ነገርም የለም ምናምን። ከዛ እንደው መጣድፎ ምናምን ስጠራኝ እኔ ዛሬ እንደዚህ አልጠበቅኩም። ካሜራ ይዞ ጠብቀኛል። እንደዚህ አይነት ፕራንክ ጭራሽ እንኳን ፕራንክ እኮ ካሜራ ራሱ አይወድም እኔ እንደማውቀው ከሆነ ማለት ነው። እና አልጠበቅኩም። ለዛ ነው ብዙ እንትን ያላልኩት ያልገረመኝ ማለት ነው። እና ፕራንክ ጀመርክ ማለት ነው? አዎ ያው እንግዲህ ብቻ ታውቂያለሽ
ልቀበልሽ ብዬ ነው። ለማንኛውም በጣም ደስ ብሎኛል እንጂ ፋሚሊ ቤተሰቦቼ፣ እኔም ለአንቺ በጣም ትልቅ ክብር አለን። ሁላችንም እንወድሻለን፣ እናከብርሻለን። በጣም ጎበዝ ልጅ ነሽ፣ በጣም ጎበዝ ጠንካራ ልጅ ነሽ እና በዙ ቀጥይ። ፋሚሊ ደግሞ ሰብስክራይብ አድርጉላት፣ አበረታቷት። ኮሜንት ላይ የሆነ ነገር በሏት። በጣም መበረታታት ያለባት ልጅ ነች እና ስለነበረን ጊዜ ከልብ እናመሰግናለን። እና በቅርቡ ቆንጆ ቪዲዮ ቆንጆ ቪዲዮ እንመጣለን። ቴንኪው በጣም